የክርስቲያኖ ሮናልዶ የመጨረሻ ቃለ መጠይቅ። Independientemente de lo que pase mañana, saldrá de aquí Cristiano con la conciencia tranquila. አንዳንድ ቃላት ከአንድ ጨዋታ በላይ ይኖራሉ። አንዳንድ እንባ ከአንድ ሽንፈት በላይ ትርጉም አላቸው። ዓለም በቴሌቪዥን ፊት ተቀምጦ አንድ ሰውን ይጠብቅ ነበር፣ የእግር ኳስን ታሪክ የቀየረውን ክርስቲያኖ ሮናልዶ። ይህ ቃለ መጠይቅ ስለ ጨዋታ ብቻ አልነበረም፣ ስለ 23 ዓመታት ጉዞ፣ ስለ ትጋት፣ ስለ ሕልም እና ስለ አንድ አፈ ታሪክ ነበር። 23 ዓመታት የቆየ ጉዞ። ሮናልዶ በልጅነቱ ከቤተሰቡ ርቆ ሕልሙን ለማሳካት ተጓዘ። በመንገዱ ብዙ ሰዎች አይችልም አሉ። ነገር ግን እሱ በቃላት አልመለሰም፣ በሜዳ ላይ መለሰ። ዛሬ ግን ከሺዎች ጎሎችና ከብዙ ዋንጫዎች በኋላ ሰዎች ሌላ ጥያቄ ጠይቁ ነበር። ይህ የመጨረሻው የዓለም ዋንጫው ነው? ሮናልዶ ምን አለ? በጋዜጠኞች ፊት ተቀምጦ በተለመደው መረጋጋት ተናገረ። Pase lo que pase mañana, estaré feliz, ¿sabes? Yo no puedo poner presión a mí mismo, llegar al final de mi carrera y saber tienes que ganar, tienes la obligación de ganar. No, sea lo que Dios quiera, ¿sabes? Es disfrutar cada día, disfrutar cada partido, disfrutar en una gran competición como es el Mundial. Y creo... አዎ፣ ይህ የመጨረሻው የዓለም ዋንጫ ነው። አዳራሹ ጸጥ አለ። ሚሊዮኖች ደጋፊዎችም በዚያ ቅጽበት የልባቸውን ስሜት መደበቅ አልቻሉም። የዓለም ዋንጫ ብቻ አይገልጸኝም። ከዚያም ሮናልዶ ብዙዎችን ያስደነቀ ነገር ተናገረ። የዓለም ዋንጫን ባሸንፍም ባላሸንፍም እኔ እንደ ክርስቲያኖ ሮናልዶ እቀጥላለሁ። ይህ ቃል አንድ ነገር ያሳያል። አንድ ሰው በአንድ ዋንጫ ብቻ አይመዘንም። የሰው ዋጋ በሠራው በትጋቱ እና በሌሎች ላይ ባሳደረው ተጽዕኖ ይለካል። 23 ዓመታት ሲተቹም ኖረዋል። ሮናልዶ በቃለ መጠይቁ ውስጥ ስለ ትችቶችን ተናገረ። ለ23 ዓመታት ሲተቹም ኖረዋል። በእርግጥ እሱ በሙያው ብዙ ትችቶችን ተቀብሏል። ነገር ግን ሁልጊዜ መልሱ በሥራው ነበር። እግር ኳስ ከገንዘብ በላይ ነው። በአንድ ወቅት እንዲህ አለ፣ እግር ኳስን የሚጫወተው በፍቅር ነው። ይህ ለእሱ ሪከርድ ወይም ገንዘብ ብቻ አልነበረም፣ የሕይወቱ አካል ነበርክ። ይህ ገና የታሪኩ መጨረሻ አይደለም። በቀጣዩ ክፍል ከመጨረሻው ጨዋታ በኋላ የሆነውን የደጋፊዎችን ስሜት እና ሮናልዶ የተናገረውን የመጨረሻ መልእክት እንመለከታለን።